እኔ የምልህን ስማ እንጂ እኔ የማደርገውን አታድርግ የሚለው ያረጀ ሲስተም በፍጹም አይሰራም። ታውቃለህ፣ ልጆችህ ወይም ታናናሾችህ ጆሮ የላቸውም፣ አይን ግን አላቸው። አንተን ኮፒ የሚያደርጉ ማሽኖች ናቸው። በቀን 10 ውሸት እያዋሸህ እውነት ተናገር፣ ውሸት ኃጢአት ነው ብትለው ማንን ነው የሚያምነው? አንደበትህን ወይስ አይኑን? ልጅ ተግባርህን እንጂ በፍጹም ንግግርህን አያይም። ይህ ጫት መጥፎ ነው እንዳትለምደው ህይወትህን ያበላሻል ብትለው በውስጡ ሊል የሚችለው ቆይ ግን የሚጎዳ ከሆነ እሱ ለምን ይቅመዋል ነው። አንተ ሳትሰግድ ሂድ ስገድ ብለህ ብታዘው የምታገኘው ውጤት ፍርሃትን እንጂ ፍቅርን አይደለም። አርአያ ወይም ሮል ሞዴል ማለት መሪ ማለት ነው። መሪ ደግሞ ሂዱ አይልም እንሂድ ነው የሚለው። ይህን ጉዳይ በማስመልከት አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ አተእሙሩነ ናሰ ቢልቢሪ ወተንሰውነ አንፉሰኩም ወአንቱም ተትሉነል ኪታብ አፈላ ተአቂሉን። እናንተ መጽሐፉን እያነበባችሁና ሰዎችን በበጎ ስራ እያዘዛችሁ ራሳችሁን በመልካም ምግባር ከማነጽ ትዘነጋላችሁን? አታስተውሉምን? ይለናል አላህ ሱብሓነሁ ወተዓላ። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም በተግባር ያልታገዘ ንግግር በቂያማ ቀን ስላለው ቅጣትና መጥፎነት እንዲህ ሲሉ ነግረውናል። በትንሣኤ ቀን አንድ ሰው ይመጣና ወደ እሳት ይጣላል፣ አንጀቱም ከሆዱ ይወጣል። አህያ በወፍጮ ዙሪያ እንደሚዞረው እርሱም በአንጀቱ ዙሪያ ይዞራል። የእሳት ሰዎችም በእርሱ ዙሪያ ይሰበሰቡና አንተ እገሌ ሆይ ምን ሆንክ? በመልካም የምታዝና በመጥፎ የምትከለክል አልነበርክም እንዴ? ይሉታል። እርሱም አዎ በመልካም አዝ ነበር፣ ነገር ግን እኔ ራሴ አልሰራውም ነበር፣ እንዲሁም ከመጥፎ እከለክል ነበር፣ እኔ ግን እሰራው ነበር ይላል ይሉናል ነብዩ ሰለላሁ ዐለይሂ ወሰለም። በተግባር ያልታገዘ ንግግራችንና አስተምህሮታችን ይህን የመሰለ መዘዝ አለው በአኺራ። ስለዚህ ወዳጄ ለልጆችህ ምርጥ ሰው እንዲሆኑ አትጨነቅ። አንተ ራስህ ምርጥ ሰው ሁን፣ እነሱ እራሳቸው ይከተሉሃል። ዛሬ በተግባርህ የምትዘራውን ነገ በልጆችህ ማንነት ታጭደዋለህ። ንግግርህን ቀንስና በተግባርህ አውራበት። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።